የቻይና ሳይንቲስቶች አልበርት አንስታይን ተሳስቷል፣ ቦር ደግሞ ትክክል ነው ብለው መደምደሚያ ላይ ደርሰዋል። ላለፉት 100 ዓመታት ሲያከራክሩ ከነበሩ የቶት ኤክስፐሪመንቶች መካከል አንዱን በተግባር የቻይና ሳይንቲስቶች ሰርተው አልበርት አንስታይን ትክክል እንዳልነበር፣ ቦር ደግሞ ትክክል እንደነበር ማረጋገጥ ችለዋል። በ1920ዎቹ እና በ1930ዎቹ የዓለማችንን ሳይንቲስቶች ለሁለት ከፍሎ ነበር ሲያከራክር የነበረው። ይሄ ጉዳይ ግማሹ ከአንስታይን ወገን ነበረ፣ ሌላው ደግሞ ቦር ከሚባለው ታላቅ የኳንተም ፊዚክስ ሳይንቲስት ጋር ነው በመሆን ይሄ ክርክር ሲደረግ የነበረው። በመጨረሻ ግን ቦርና አንስታይን ሀሳብ አምጥተው ነበር። ጨቃጨቃቸው ነገር ወይንም ደግሞ ጠቅለል ባለ ከኤክስፐሪመንቱ ጋር ያለው ነገር ቱነብል አንስታይን ቦር ሪኮይሊንግ ስሊት ይባላል። አልበርት አንስታይን ተንቀሳቃሽ የሆነ ቀዳዳ ያለው በጣም ስስና ሴንሲቲቭ የሆነ ብረት ይህኛውን የብረት በማንቀሳቀስ እና በእነዚህ ቀዳዳዎች ውስጥ ፎቶኖችን ወይንም የኳንተም ፓርቲክሎች እንዲያልፉ በማድረግ ያለውን ነገር ማወቅ እንችላለን የሚል ነበር። ቦር ደግሞ ኮምፕሊመንታሪቲ የሚባል ሀሳብ አምጥቶ ነበር። ይህ ሀሳብ ምንድነው? የአንድን ነገር ሁለቱንም ባህሪዎች በአንድ ጊዜ ማየት ወይንም መረዳት አንችልም የሚል ነበር። ይህንም አንድ ነገር ዌቭ ፈንክሽን እና ዌቭ ባህሪ ቢኖረው እና ፓርቲክል ባህሪ ቢኖረው ሁለቱንም በአንድ ጊዜ ኤግዚስት አያደርጉም። ሲቀጥልም ደግሞ እነዚህን ማረጋገጥ አንችልም የሚል ነበረ። ስለዚህ ለዘመናት ሲያከራክር ነበር። አሁን ግን የቻይና ሳይንቲስቶች በቀላሉ ይሄን ነገር ፈታውታል። ያደረጉት የቻይና ሳይንቲስቶች በኢሪዲየም የሚባል አተምን በመውሰድ አንዷን አተም በመውሰድ አየር ላይ ሰስፔንድ እንድትሆን ማድረግ ነው። ከምንም ነገር ጋር ሳትነካካ አየር ላይ እንድትቀመጥ ማድረግ ነው። አየር ላይ በተቀመጠችበት ባለችበት ደግሞ በዛው እንድትቀዘቅዝ ነው። ይህንንም ጨረርን በመጠቀም ነው። ከየአቅጣጫው በጨረር ልክ አየር ላይ እንድትቀመጥ ይደረጋል። ይሄ ደግሞ ያላትን ሞመንተም ታጣለች። የነበራትን ሞመንተም በማጣት ወደ ግራውንድ ስቴት ትወርዳለች። በዚህ በግራውንድ ስቴት ላይ እንዳለች ያላትን ዌቭ ፈንክሽን እና የኳንተም ባህሪ እንዳታጣ ተደርጎ እዚች የኢሪዲየም አተም ላይ ከሌላ አቅጣጫ ፎቶኖችን አንድ በአንድ መተኮስና ፎቶኖቹ የሚያሳዩትን ባህሪ መለካት ነበር። ይህንንም አድርገዋል። ቦር ትክክል እንደነበር መደምደሚያ ላይ ደርሰዋል። ቦር እንዳስቀመጠው ከሆነ ሁለቱም ባህሪዎች በአንድ ጊዜ ኤግዚስት አያደርጉም። ሲቀጥል ደግሞ አንደኛውን ለማወቅ በምናደርገው ጥረት የምናገኘው ውጤት ብለርድ የሆነ ነው የሚል ነበር። ልክ ቻይኖችም ያገኙት ከዚህ ጋር ተመሳሳይ የሆነ ነው። ኢሪዲየም ያለበትን ሞመንተም እንዲያጣ ተደርጎ እነዚህ የቻይና ሳይንቲስቶች የሰሩት ኤክስፐሪመንት ይህ አተም ያለውን ሞሽንና ሞመንተም በከፍተኛ ሁኔታ እንዲያጣ በማድረጋቸው ከሃይዘንበርግ አንሴንትሪቲ ፕሪንሲፕል የምንለውን በማክበር የአንድን ፍጥነትንና ቦታውን በአንድ ጊዜ ሁለቱንም ማወቅ አንችልም የሚለውን ሳይንሳዊ መርህን አክብረው ነው የሰሩት። ስለዚህ ሳይንሳዊ ነበር። ስለዚህ ለዘመናት የሰው ልጆችና የበለጠ ደግሞ ሳይንቲስቶችን ሲያከራክረው የነበረው ነገር በቦር አሸናፊነት ተጠናቋል። ይቅርታ እንግዲህ አንስታይን ምንም ማድረግ አንችልም። ተፈጥሮ ኳንተምን መርጣለች። እስቲ እናንተ ስለዚህ ኤክስፐሪመንት ምን ታስባላችሁ? ኮመንት ላይ አስቀምጡልኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።